እናገራለሁ። መታየትን እንግዲህ በከንቱነት ነው ያቀረብኩት። እነዚህ ከንቱ ነገሮች ናቸው። በጣም ከስምንቱ አርስት ቅዱስ ወግሪስ ከጻፋቸው አንድ ክርስቲያን ወደ ስጋው ደግሞ ከማያቀርቡት ልክ እንደ ዝሙት ካሉት እንደ ትዕቢት ካሉት በነገራችን ላይ አብዛኛዎቻችሁ እኛን ክርስቲያን እንዳልሆን የሚያስቆጥሩ ናቸው። ከነዚያ ውስጥ አንዱ ይሄ ነው። ጌታችን ይህን የፈሪሳውያንን የአይሁድ በዓል የአይሁድ ፋሲካ የአይሁድ እንትን ካለ በኋላ ለደቀ መዛሙርቱ ሲያስተምራቸው እንዲህ ነው ያላቸው። ማቴዎስ 6:1 ጀምሮ ለሰዎች ትታዩ ዘንድ ምን ታደርጉ ዘንድ አለ? ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ። ጥንቃቄ ያለበት ተጠንቀቁ። ያለዚያ አለ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁ። ከንቱ ማለት ይሄ ምንም ለምንም የማይረባ። እንግዲህ ምጽዋት ስታደርግ ግብሶች በሰው ዘንድ ሊከበሩ ምን ሊያደርጉ? መከበር መታየት ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። አሁን መለከት አታስነፋ ነው የሚለው። አሁን መለከት ይዞ የሚነፋል እንዴ? ግን ፌስቡክ ምንድነው? ትዊተሩ፣ ቲክቶኩ፣ ሚዲያው ምንድነው? ይሄ መለከት ነው። መለከት እየነፋን ነው የምንሰጠው። ዋጋቸውን ግን ተቀብለዋል ይላል ወንጌል። ምክንያቱም ያለ ታይታ ነው። ያን የሚያደርጉበት ምክንያት ምን እየተደረገ ነው ተብሎ እንዲታወቅ ነው። አንዳንድ ጊዜ ሌሎቹን ለማነሳሳት ተብለው የሚደረጉ አሉ። ግን በሆነ ጊዜ በሆነ መንገድ አስተዋጽኦ ቢኖራቸው ግን መንፈስ ቅዱስ ያነሳሳው ይበልጣል። ክርስቲያኖች እውነተኛ ክርስቲያኖች ከሆነ በፈቃድ እግዚአብሔር የምንመራ ከሆነ አምልኮታችን የእውነት ከሆነ መንፈስ ካልፈቀደ